ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ነሐሴ 17 ቀን 1959 ነው። በአሜሪካ ቴክሳስ ግዛት ውስጥ በምትገኝ ሂውስተን በምትባል ታዋቂ ከተማ ውስጥ አንድ ሕፃን ተወለደ። በውልደቱ የተሰጠው እውነተኛ ስሙ ቨርኖን ዌይን ሃውል የሚል ሲሆን በአሁኑ ስሙ ደግሞ ዴቪድ ኮሬሽ ይባላል። አስተዳደጉም ያለ አባት ብቸኛ ሆኖ ነው ያደገው። እናቱን ገና የ14 ዓመት ታዳጊ ስለነበረች እሱን በጥሩ ሁኔታ ለማሳደግ አቅም አልነበራትም። በዚህ ምክንያት በልጅነቱ በከፍተኛ ብቸኝነት፣ በፍቅር ማጣትና በስነ ልቦና ስብራት የተሞላ ነበር። ጸባዩም እጅግ በጣም ቁጣማ፣ ብስጩ፣ ከሰዎች የማይስማማና የተገለለ እንደነበረ ታሪኩ ይናገራል። በትምህርት ቤት ቆይታውም ዲስሌክሲያ በሚባል የንባብና የጽሑፍ መታወክ በሽታ ይሰቃይ ነበር። ይህ የአእምሮ ችግር በትምህርቱ ደካማ እንዲሆንና ከክፍሉ ጓደኞቹ ዘንድ እንዲርቅ አደረገው። በትምህርት ሁኔታውም እጅግ ደካማ በመሆኑ የ10ኛ ክፍል ትምህርቱን ሳይጨርስ ለማቋረጥ ተገደደ። የማንበብ ችግር ቢኖርበትም መጽሐፍ ቅዱስ በቃሉ የመያዝና ጊታር የመጫወት ግን ልዩ የተፈጥሮ ጥበብና ችሎታ ነበረው። ይህ በልጅነቱ የተናቀው ምስኪን ወጣት ወደፊት የአሜሪካ ትልቅ ስጋት እንደሚሆን ማንም አልገመተውም ነበር። ቨርኖን ሃውል በትምህርቱ ቢከሽፍም በሙዚቃና በንግግር ጥበቡ ላይ ትልቅ ችሎታ ነበረው። ጊታርን በከፍተኛ ጥራት የመጫወትና በጣፋጭ ድምፁ ሰዎችን የማሳመን ከፍተኛ አቅም ነበረው። ገና በ22 ዓመቱ እንደ አውሮፓውያን አቆጣጠር በ1981 ብራንች ዴቪዲያን የተባለ ቡድንን ተቀላቀለ። ይህ ስብስብ ዋኮ ቴክሳስ ውስጥ ማውንት ካርሜል በሚባል ሰፊ የእርሻ መሬት ላይ ይኖር ነበር። የቡድኑ አባላትም በአጽንኦት የሚጠባበቁትን የዓለም ፍጻሜ በቅርቡ እንደሚመጣ የሚያምኑ እጅግ አክራሪ ክርስቲያኖች ነበሩ። ቨርኖን ሃውል በመጽሐፍ ቅዱስ ጥቅሶች ላይ የነበሩ ጥልቅ እውቀት በአባላቱ ዘንድ አስገረመ። የሰዎችን የስነ ልቦና በጥናት በመቆጣጠርና የማሳመን አስደናቂ ጥበቡ በይፋ መጠቀም ጀመረ። የቤተ ክርስቲያኑ ስልጣን ለመያዝ ሲል በወቅቱ የቡድን መሪ ከነበረችው ሎዊስ ሮደን የተባለችው በዕድሜ ትልቅ ሴት ጋር ፍቅር መሰረተ። ከእሷ ሞት በኋላም የቡድኑ የበላይ መሪነት ለመያዝ ከእሷ ልጅ አልበርት ጋር ከባድ ጠብ ውስጥ ገባ። በመጨረሻም በንግግር ጥበቡ አባላቱን በሙሉ ወደ ራሱ በማዞርና የቡድኑን ስልጣን ሙሉ በሙሉ ያዘ። ምክንያቱም ሁሉም ነገር ለማድረግ ስልጣን መያዝ ግድ ስለነበረ ነው። ይህን በ24 ዓመቱ ያገኘው ፍጹም ስልጣን ወደፊት ለሚመጣው የደም ጦርነት ትልቅ በር የከፈተ ነበር። ቨርኖን ሃውል መሪነቱ ከያዘ በኋላ የራሱን የቆየ ማንነት ሙሉ በሙሉ ለመቀየር ወሰነ። በ1990 ስሙን ከቨርኖን ሃውል ወደ ዴቪድ ኮሬሽ በህጋዊነት መንገድ ቀየረው። ዴቪድ የሚለው ስሙ የወሰደው ከእስራኤሉ ታላቁ ንጉሥ ከዳዊት ዘር መስመር ለመቆጠር ነው። ኮሬሽ የሚለው ቃል ደግሞ በዕብራይስጥ ባቢሎን ያጠፋውን የቂሮስን ንጉሥ ስም የሚወክል ስለሆነ ነው። ራሱን የእግዚአብሔር የመጨረሻ ነቢይና የምድር እውነተኛ መሲህ አድርጎ መስበክ ጀመረ። እኔ የኢየሱስ መንፈስ ያለብኝና የሰባቱ ማህተሞች ምስጢር የሚፈታ ነኝ አለ። አባላቱ የእሱ ቃል ከፈጣሪ በቀጥታ የመጣ ትእዛዝ አድርገው እንዲቀበሉ አደረገ። የእሱ ዋና ዓላማው የዓለም መጨረሻ ከመምጣቱ በፊት አዲስ የቅዱሳን ሰራዊት መገንባትና ተዘጋጅቶ መቆየት ነበር። ይህንን ዓላማ ለማሳካት የሰዎችን ንብረትና ገንዘብ በሙሉ ወደ ራሱ ግምጃ ቤት አከማቸ። ለዚህም ኮሬሽ ለመጽሐፍ ቅዱስ አዲስ ትርጓሜ በመስጠት የዓለም መጨረሻና የታላቁ የአርማጌዶን ጦርነት በቅርቡ ይመጣል ብሎ ሰበከ። በዚህ ምድር ላይ የምታከማቹትን ገንዘብ፣ ቤትና ንብረት ሁሉ የሰይጣን ዓለም መገለጫ ስለሆነ ሊያድናችሁ አይችልም። ይልቁንም ንብረታችሁን ለእግዚአብሔር መንግሥት ለእሱ ምሽግ በመስጠት ለነፍሳችሁ ድነት ግዙበት አላቸው። እነሱም የተባሉትን አምነው ንብረታቸውም፣ ገንዘባቸውም፣ ጌጣጌጣቸውም ሳይቀር ሁሉም ነገር አስረከቡ። ዓላማው የነበረው ተከታዮቹ የራሳቸው የግል ሀብት ካላቸው በማንኛውም ጊዜ ጥለውን ሊሄዱ ይችላሉ የሚል ስጋት ነበረው። ያንን በሚሊዮን የሚቆጠር ዶላር ህገወጥ የጦር መሳሪያ ለመግዛት ተጠቀመበት። ዴቪድ ኮሬሽ በመጽሐፍ ቅዱስ ውስጥ የሚገኘውን የሰባቱ ማህተሞች ምስጢር መፍታት የሚችለው እኔ ብቻ ነኝ ብሎም ያምን ነበር። በመሆኑም እግዚአብሔር የነገረኝ አዲስ መለኮታዊ ትእዛዝ አለ በማለት አወጀ። ትእዛዙም
በምድር ላይ ያሉ ወንዶች በሙሉ በኃጢአት የተበከሉ ስለሆነ ንጹህ የሆነ መለኮታዊ ዘር መተካት አይችሉም። ስለዚህ ከዚህ በኋላ በምሽግ ውስጥ ያላችሁ ወንዶች በሙሉ ከሚስቶቻችሁ ጋር መተኛት አትችሉም፣ ጋብቻችሁም ፈርሰዋል የሚል ነበር። ራሱን ከንጉሥ ዳዊት ዘር በማድረግ እኔ የምድር ላይ በፈጣሪ የተመረጥኩ መሲህ ስለሆንኩኝ ወደፊት ዓለም ለሚገዙ 24 ቅዱሳን ልጆች መውለድ ያለብኝ እኔ ብቻ ነኝ አለ። ስለዚህ የሁላችሁ ሚስቶችና ሴት ልጆች ለእኔ የተገቡ ናቸው፣ ቅዱሳንም ይወልዳሉ አለ። በምሽጉ ውስጥ የነበሩ ወንዶች በሙሉ ሚስቶቻቸውን ፈተው ለእሱ እንዲያስረክቡ አደረገ። በምሽጉ ውስጥ ያሉ ወንዶች የወንድነት ክብራቸውና የቤተሰብ መዋቅራቸው በመስበር ፍጹም ታዛዥነትና ለእሱ ብቻ የሚኖሩ ወታደሮች ማድረግ ነበር ዓላማው። ዴቪድ ኮሬሽ ብቻ የ140 ሴቶችና ሕፃናት ፍጹም ጌታ ባለቤት ሆኖ መኖር ጀመረ። በሚገርመው ሁኔታ ወንዶች ይህንን የፈጠራ ትእዛዝ የተቀበሉትን በእምነት እውርነትና ለመሲያችን ካልታዘዝን እንጠፋለን በሚል ፍርሃት ነበር። ዴቪድ ኮሬሽ እና ተከታዮቹ የሚኖሩበትን ቦታ ወደ ከባድ ወታደራዊ ምሽግነት ቀየሩት። ይህ ማውንት ካርሜል የተባለ ምሽግ በዋኮ ከተማ አቅራቢያ የሚገኝ ትልቅ ህንፃ ነበር። ኮሬሽ የዓለም መጨረሻ የአርማጌዶን ጦርነት በአሜሪካ ምድር ላይ እንደሚጀመርም በጽኑ ሰበከ። የአሜሪካ መንግስት ሰይጣንን የሚወክልና እነሱን ለማጥፋት የሚመጣ ጠላት ነው አለ። ስለዚህም ተከታዮቹ ራሳቸው ለታላቁ የፍጻሜ ጦርነት እንዲዘጋጁ በቀንና በሌሊትም ያዝዝ ነበር። በምሽጉ ውስጥ በድምሩ 130 የሚሆኑ ወንዶች፣ ሴቶችና ህፃናት በአንድ ላይ ይኖሩ ነበር። ኮሬሽ በሚሊዮን የሚቆጠር ዶላር በማውጣት ህገወጥ የጦር መሳሪያዎችን በሰፊው ገዝቶ አከማቸ። ከባድ መትረየሶችን፣ AR-15 ጠመንጃዎችን፣ የእጅ ቦምቦችና ወታደራዊ አልባሳት አስገቡ። አባላቱ በየቀኑ ወታደራዊ ስልጠናና የተኩስ ልምምድ የመከላከል ስልቶችን ያጠኑና ይሰለጥኑ ነበር። ህፃናቱም ሳይቀሩ መሳሪያ የመፍታትና የመተኮስ አስገዳጅ ስልጠና እንዲወስዱ ይደረግ ነበር። በዚህ ሰዓት ነበር በትልቁ የአሜሪካ ህግ ፊት እጅግ አደገኛ የሆነ የታጠቀ ኃይል የመንግስትን ትኩረት እየሳበ የመጣው። የኮሬሽ ቡድን በከፍተኛ ሁኔታ መሳሪያ ማከማቸቱን የአሜሪካ የመሬት ውስጥ ነጋዴዎችን አወቁ። ለኤጀንሲው ትልቅና የመጀመሪያ ፍንጭ የሰጠው ወደ ምሽጉ ዕቃ ያደርስ የነበረውን የካርጎ መኪና አሽከርካሪ ነበር። አንድ ቀን በአጋጣሚ አንደኛው ሳጥን ሲከፍት በውስጥ በርካታ ቁጥር ያላቸው የእጅ ቦምቦችና የጦር መሳሪያዎችን ክፍል ተመለከተ። አሽከርካሪው ይህ ነገር ለተራ ሃይማኖተኛ ስብስብ የሚሆን እንዳልሆነ ወዲያውን ስለገባው ለህግ አካላትን ጥቆማ ሰጠ። የጦር መሳሪያና ትንባሆ ቁጥጥር ኤጀንሲ አልኮል፣ ትንባሆ፣ ፋርመርስ ኤንድ ኤክስፕሎሲቭ ወይም ATF ስለ ዕቃዎችን መረጃ ደረሰው። ኮሬሽ ህጋዊ የሆኑትን ከፊል አውቶማቲክ መሳሪያዎችን ወደ ሙሉ አውቶማቲክ መትረየስን ይቀይር ነበር። ይህ ድርጊት በአሜሪካ የፌዴራል ህግ መሰረት እስከ ዕድሜ ልክ የሚያስቀጣ ከባድ ወንጀል ነው። ከዚህም በተጨማሪ በምሽጉ ውስጥ በህፃናት ላይ ከፍተኛ ጥቃት እንደሚፈጸም መረጃዎችን መውጣት ጀመሩ። ATF ምሽጉን በኃይል ለመፈተሽና ኮሬሽን ለመያዝ የፍርድ ቤት ማዘዣ ወጡ። በታሪክ ኦፕሬሽን ቮታይም የተባለ ትልቅ የመጥለፍ እቅድ በሚስጥር አዘጋጁ። የአሜሪካ መንግስት ኦፕሬሽን ለማድረግ ቢዘጋጅም በሌላው ደግሞ ኮሬሽ በመንግስት ውስጥ ባሉ ሰላዮች አማካኝነት ስለ ከበባው እቅድ አስቀድሞ ሰማ። ኮሬሽም ተከታዮችን በሙሉ መሳሪያ አስታጥቆ በመስኮቶችና በግድግዳዎች ላይ በንቃት አስቆማቸው። ሁለቱም ወገኖች ለአሰቃቂ ጦርነት ሚያዝያ ወር ከመግባቱ በፊት ቆርጠው ተዘጋጁ። የካቲት 28 ቀን 1993 ጠዋት 3 ሰዓት ላይ የመንግስት ጦር ደረሰ። ከ70 በላይ የሆኑ የከባድ መሳሪያዎች የታጠቁ ATF ፖሊሶች ቦታው ላይ ደረሱ። መንግስትና ፖሊሶችን ነገሩን ቀለል አድርገው ስለተመለከቱት ብዙ መሳሪያና ዝግጅት አላደረጉም። ፖሊሶቹም ወደ ምሽጉ ተጠግተው እጃቸውን እንዲሰጡ በትልቅ ድምፅ ማጉያ አዘዟቸው። ነገር ግን የኮሬሽ ወታደሮች ማንም ሳይገምተው ከመስኮት ላይ አስፈሪ ተኩስ ከፈቱ። በሁለቱ ወገኖች መካከል ለ4 ሰዓታት የቆየ እጅግ አሰቃቂ የጥይት ናዳ ወረደ። በዚህ የመጀመሪያው ውጊያ ላይ 4 የመንግስት ወታደሮችና 6 የኮሬሽ ተከታዮች ወዲያውን ሞቱ። ከ15 በላይ የመንግስት የደህንነት አባላት በጥይት ተመተው በከፍተኛ ሁኔታ ቆሰሉ። የመንግስት ጦር
ጥቃቱን መቋቋም ስላልቻለ በርካታ ቁስለኞችን ጥሎ ወደ ኋላ ፈገፈገ። ዴቪድ ኮሬሽ ራሱ በዚህ ውጊያ ላይ ሆድና እጁ ላይ በከፍተኛ ቆስሎ ነበር። በዚህ የመጀመሪያ ድል ላይ ተከታዮቹ እሱ እውነተኛ መሲህ መሆኑን ይበልጥ እንዲያምኑ አደረጋቸው። የአሜሪካ መንግስት ሁኔታው ከቁጥጥር ውጭ መሆኑን አይቶ ከባድ ውሳኔ ላይ ደረሰ። ከመጀመሪያው ውድቀት በኋላ ታዋቂው የፌዴራል ምርመራ ፖሊስ FBI ስራውን በይፋ ተረከበ። በምሽጉ ዙሪያ በመቶዎች የሚቆጠሩ የFBI ወኪሎች፣ ታንኮችና ሄሊኮፕተሮች ተሰለፉ። መላው ምሽግ ከማንኛው የዓለም ግንኙነት ውጭ አድርገው በከባድ ብረት ከበቡት። በዓለም የታሪክ ማህደር የዋኮ ከበባ ዋኮ ሳይን የተባለ ክስተት በዚህ መልኩ ተጀመረ። FBI ቀጥታ ወደ ውጊያ መግባት አልፈለገም። FBI የኮሬሽ ሰራዊትን በአእምሮ ለመስበር የተለያዩ ስልቶችን በየቀኑ ይጠቀም ነበር። ምሽጉን መብራት፣ ስልክ እና ውሃ በማቋረጥ በብርድና በረሃብ እንዲቀጡ አደረገ። በመኪና ላይ ግዙፍ የድምፅ ማጉያ በመጠቀም ሌሊቱ ሙሉ ጩኸት ይለቁባቸው ነበር። ኮሬሽ ግን በስልክ ከFBI መሪዎች ጋር ረጅም ድርድር በማድረግ ጊዜ ያጠፋ ነበር። በዚህም በድርድሩ ምክንያት 19 ህፃናትና 14 አዋቂዎች ብቻ ከምሽጉ እንዲወጡ ፈቀደ። ቢሆንም ግን አስደናቂው ነገር የቀሩትን 80 የሚሆኑ አባላት ከኮሬሽ ጋር ለመሞት ፍጹም ቃል ኪዳን ገብተው እንዲቆዩ ወሰኑ። 50ኛው ቀን ግን የአሜሪካ መንግስት ትዕግስቱን ሙሉ በሙሉ ተሟጦ አለቀ። ፕሬዚዳንት ቢል ክሊንተን የጋዛ ጥቃቱ እንዲፈጸም ፍቃዱ ለሚኒስተሩ አስተላለፈ። ሚያዝያ 19 1993 ማለዳ 11 ሰዓት ላይ ታንኮች ተንቀሳቀሱ። የFBI ምህንድስና ታንኮች የህንፃው ግድግዳ በመስበር ወደ ውስጥ ገቡ። CAC የተባለ በሰውነት ላይ ከባድ ህመም የሚያመጣ አስለቃሽ ጋዝ ረጩባቸው። ነገር ግን የኮሬሽ ሰራዊት የጋዝ መከላከያ ጭንብል አድርገው መተኮሳቸውን ቀጠሉ። ለ6 ሰዓታት ያክል ታንኮች ህንፃውን እያፈራረሱ ጋዝ መልቀቃቸውን አላቆሙም ነበር። በምሽግ ውስጥ የነበሩ ሰዎች ወደ መሃል ክፍል በመሰብሰብ በከፍተኛ ሁኔታ ይጸልዩ ነበር። ኮሬሽ ይህንን የእግዚአብሔር ቁጣ ነው፣ እስከ መጨረሻው ቁሙ እያለ ይጮህ ነበር። በጥቂት ሴኮንዶች ውስጥ መላው የእንጨት ምሽግ በግዙፍ እሳት ነበልባል ተዋጠ። እሳቱ እንዴት እንደተነሳ በመንግስትና በተረፉ መካከል ትልቅ ክርክር አለ። የFBI የምርመራ ሪፖርት ኮሬሽና ተከታዮችን ሆን ብለው አነደዱት ይላል። የተረፉትን አባላት ግን የመንግስት ታንኮች የጋዝ ታንኮች ሲመቱ የተቀጣጠለ ነው ይላሉ። በውስጡ የነበሩት ሰዎች በጋዝና በጭስ ታፍነው እና በእሳቱ ተቃጥለው በሰዓታት ውስጥ አለቁ። በሰዓቱ የአሜሪካ የጦር ሰራዊትና የእሳት አደጋ ሰራተኞች ሊያድኗቸው ፍጹም አልቻሉም ነበር። ከምሽግ ውስጥ ማምለጥ የቻሉት 9 ሰዎች ብቻ ሲሆኑ የቀሩትን ሙሉ በሙሉ እዚያው ቀሩ። ይህንን አስፈሪ ክስተት በዓለም ላይ ጉድ ያስባለ ነበር። የአሜሪካው መሲህ የገነባው የታጠቀ ግዛት በሰዓታት ውስጥ ወደ አመድነት ተቀየረ። በዚህ አሰቃቂ የእሳት ቃጠሎ ምክንያት በአጠቃላይ 76 ሰዎች ህይወታቸውን አለፈ። ከዚህም ውስጥ 25 የሚሆኑ ምንም የማያውቁ እድሜያቸው ታናሽ የሆኑ ህፃናት ነበሩ። ዴቪድ ኮሬሽም ራሱ በጭንቅላቱ ላይ በጥይት ተመቶ በህንፃው ላይ ሞቶ ተገኘ። የህክምና ምርመራ እንደሚያሳየው አንዳንዶቹ እርስ በእርስ ተኩሰው ተገዳድለዋል ይላሉ። በሌላው ደግሞ የእሳቱ ሰቃይ መቋቋም ያቃታቸው አባላት ራሳቸውና ልጆቻቸው ገድለዋል ይላሉ። ይህ ጥፋት በአንድ ሰው የተዛባ ሃይማኖት ስልጣን የመጣ ትልቅ መቅዘፍት ነበር። መላው የአሜሪካ ህዝብም በመንግስት ላይ ከፍተኛ ትችት አቀረበ። ለምን ህፃናቱን ማዳን አልተቻለም የሚለው ጥያቄ ትልቅ የፖለቲካ ቀውስ ፈጠረ። የዋኮ ከበባ በዘመናዊ የአሜሪካ ታሪክ ትልቅ የውስጥ ደም መፋሰስ ሆኖ ተመዘገበ። የሞቱ ሰዎች አስከሬን በጥንቃቄ ተለይቶ በቴክሳስ መሬት ውስጥ ተቀበረ። ይህ የታሪክ ጠባሳ ዛሬም ድረስ በአሜሪካውያን አእምሮ ውስጥ በሰፊው ይኖራል። እውነተኛ ታሪክ ቪዲዮዎችን ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክ እና ኮመንት በመጻፍ ቤተሰብ ይሁን እላለሁ። በቀጣይ በሌላ ታሪክ እስከምንገናኝ ሰላማችን ይብዛ።